ሄይ ፋሚሊ እንዴት ናችሁ? ሰሞኑን ጠፍቼባችሁ ነበረ። የጠፋሁበት ምክንያት የተለያዩ ፕላትፎርሞችን ቼክ እያደረኩ ስለነበረ ነው። እንዲሁም ደግሞ ሪሰርች እያደረኩ ነበረ አዳዲስ ፕላትፎርሞችን ለእናንተ ሼር ለማድረግ ማለት ነው። እንዲሁም ደግሞ በትክክል እንደሚሰሩም ቼክ እያደረኩ ስለነበረ ነው በጣም ብዙ ጊዜ የቆየሁባችሁ። ከዚህ በኋላ ደግሞ የተለያዩ ፕላትፎርሞችን በደንብ አድርጌ ይዤላችሁ እመጣለሁ። ዛሬ ደግሞ ከሱ ውስጥ አንዱ የሆነውን አሪፍ የሚለውን ፕላትፎርም በዚህ ቪዲዮ ሼር አደርጋችኋለሁ። ከዚህ በፊት ደግሞ እንደምታስታውሱት ከሆነ አንድ ቪዲዮ ሼር አድርጌያችሁ ነበረ። ሰርቪው ዌብሳይት ላይ እንዴት ጥያቄዎችን እየመለሳችሁ መስራት እንደምትችሉ የሚያሳይ ቪዲዮ ሰርቼላችሁ ነበረ። እሱ ቪዲዮ ላይ አብዛኞቻችሁ ኮሜንት ላይ ፓርት 2 ስራለን እያላችሁ ነበረ። ዊድሮ እያደረክ አሳየን ብላችሁ ነበረ። እሱን ደግሞ በቀጣይ ቪዲዮ ላይ ዊድሮ እያደረኩኝ ያሳያችኋለሁ። ሪከርድ የተደረገ ቪዲዮ አለ። እሱ አሁን ኤዲቲንግ ላይ ነው። ቪዲዮ ላይ ፖስት ይደረግላችኋል። ወደ ዛሬ ቪዲዮአችን ስንመጣ ደግሞ ቴሌግራም ላይ ሼር አድርጌያችሁ ነበረ። ስለዚህ ፕላትፎርም አንዳንድ ኢንፎርሜሽኖችን ሰጥቻችሁ ነበረ። ዩቲዩብ ቪዲዮችን ሎንግ ቪዲዮችን እያያችሁ እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ገንዘብ መስራት የምትችሉበት ፕላትፎርም እንደሆነም ቴሌግራም ላይ ሼር አድርጌያችሁ ነበረ። አብዛኞቻችሁ ደግሞ ቪዲዮ ጋይድ ስራልን ብላችሁኛል። በዛሬ ቪዲዮአችን እሱን ስቴፕ ባይ ስቴፕ የማሳያችሁ ይሆናል። አብዛኞቻችሁ ደግሞ ቪዲዮውን ሲጀምሩት ላይክ እያደረጋችሁ አይደለም። ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ሐሳባችሁን መስማት ስለምፈልግ ኮሜንትም እያደረጋችሁት ቪዲዮውን እንጀምራለን። ኦኬ ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። የአፕሊኬሽኑ ሊንክ እዛ ላይ ታገኙታላችሁ። በተጨማሪም ደግሞ ቦነስ ኮዱንም እዛ ላይ አስቀምጬላችኋለሁ፣ የምታገኙበትን ቦነስ ኮድ ማለት ነው። አፕሊኬሽኑ ላይ ከገባችሁ በኋላ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር ሳይን ኢን እንድታደርጉ ይጠይቃችኋል። በምትጠቀሙት የጉግል ኢሜል ሳይን ኢን ታረጋላችሁ። ኮንቲኒው ዊዝ ጉግል የሚለውን ክሊክ ካረጋችሁት በኋላ እንደዚህ ሎድ ያደርግላችኋል። ኢሜል ያስመርጣችሁና እንደዚህ አድርጎ ይከፍትላችኋል። እንደገባችሁ እዚህ ጋር ቦነስ ለማግኘት እሱ መጨረሻ ላይ አሳያችኋለሁ እንዴት ቦነሱን ማግኘት እንደምትችሉ። ስራዎቹ ምንድናቸው የሚሉትን ነገር አሁን አሳያችኋለሁ። ታች እዚህ ጋር እንደምትመለከቱት 4 ኦፕሽኖች አሉ። እዚህ ጋር ሆም ፔጅ አለ። እዚህ ጋር የዩቲዩብ አይከን አለች፣ ቪዲዮዎች የምትመለከቱበት ማለት ነው። እዚህ ጋር ደግሞ ቦነሱ የምታገኙበት ኦፕሽን አለ። ከዛ እዚህ ጋር ደግሞ ፔአውት አለ፣ ዊድሮ የምታደርጉበት ኦፕሽን ማለት ነው። እነሱን አንድ በአንድ አሳያችኋለሁ። ሆም ፔጅ ላይ ምንድነው ያለው? እዚህ ጋር እንደምትመለከቱት ዴይሊ ቼኪን አለ። እዚህ ጋር ዴይሊ ቼኪን የምታደርጉበት ኦፕሽን ማለት ነው። እዚህ ጋር ክሌም ስትሉት ቪዲዮ ያሳያችኋል። እሱን ቪዲዮ ካያችሁት በኋላ ክሌም ማድረግ ትችላላችሁ ማለት ነው በየቀኑ። ወደ ታች ስክሮል ስታደርጉት ደግሞ እዚህ ጋር የተለያዩ ስራዎችም አሉ። እዚህ ጋር እንደምትመለከቱት ማለት ነው ሰብስክራይብ ዘ ቻናል ይላል። እዚህ ጋር ኤርን ለማድረግ ማለት ነው 10000 ፖይንት ነው። ሰብስክራይብ ሄዳችሁ ሰብስክራይብ እንድታደርጉ ይጠይቃችኋል እዚህ ጋር ማለት ነው። አንዳንድ ጥያቄዎች ናቸው። 10000 ፖይንት ይሰጣችኋል። እዚህ ጋር እንደምትመለከቱት ደግሞ ዋች ኤንድ ኤርን ይላል። እዚህ ጋር ደግሞ ቪዲዮዎችን እያያችሁ ፖይንቶችን ትሰበስባላችሁ ማለት ነው። ወደዚህ ጋር እንደዚህ ያደርጋችሁ በጣም ብዙ አሉ። እነሱን የፈለጋችሁትን እናንተ መስራት ትችላላችሁ ማለት ነው። ወደ ታች ስክሮል ስታደርጉት ደግሞ እዚህ ጋር እንደምትመለከቱት ዴይሊ ታስክ አለ። እዚህ ጋር ዴይሊ ቼኪን ባደረጋችሁ ቁጥር እዚህ ጋር ለ7 ቀን ዴይሊ ቼኪን ካደረጋችሁ እዚህ ጋር ጌት የሚለውን ክሊክ እንድታደርጉ ይከፍትላችኋል። ጌት ስትሉት እናንተ ፖይንታችሁን መቀበል ትችላላችሁ ማለት ነው። እዚህ ጋር ዋች ኤንድ ኤርን የሚል አለ። እዚህ ጋር በየሰከንዱ ቪዲዮዎችን እያያችሁ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ወደ ዋናው ሐሳቤ ስንመጣ ደግሞ እዚህ ጋር ሎንግ ቪዲዮዎች የምታዩበት ኦፕሽን አለ። እዚህ ጋር ዩቲዩብ ምልክት ማለት ነው። እሱን ክሊክ ታደርጉታላችሁ። ከዛ እዚህ ጋር እንደምትመለከቱት በጣም ብዙ ቪዲዮዎችን ያመጣላችኋል፣ የዩቲዩብ ቪዲዮዎች ማለት ነው። እናንተ እነዚህን ቪዲዮዎች እያያችሁ የምታገኙትን ፖይንትም እዚህ ጋር ከላይ መመልከት ትችላላችሁ። ቪዲዮን ባያችሁ ቁጥር ለእናንተ እዚህ ጋር ፖይንታችሁ ወይም ደግሞ ዶላራችሁ ይጨምርላችኋል ማለት ነው። ለምሳሌ አንዱን ቪዲዮ ክሊክ አድርጋችሁት መመልከት ትችላላችሁ ማለት ነው። ለምሳሌ አንዱን ክሊክ ሳደርገው እንደምትመለከቱት ቪዲዮ ይጀምራል። እናንተ ቪዲዮን ባያችሁት ቁጥር ለእናንተ ፖይንት ይጨምርላችኋል ማለት ነው። እዚሁ ያያችሁ ፖይንታችሁ ይጨምርላችኋል ከላይ ማለት ነው። ሌሎቹንም እንደዚህ ያረጋችሁ ነው የምታዩት። የ1 ደቂቃ ምናምን ቪዲዮ ናቸው። ከዚህም በላይ ያሉ ደግሞ አሉ። የተለያዩ ቪዲዮዎችን ወደ ታች ስክሮል ያረጋችሁ በጣም ብዙ ቪዲዮዎች አሉ። መመልከት እየተመለከታችሁ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። የፈለጋችሁትን እዚህ ጋር መመልከት ትችላላችሁ። ሌላኛው ደግሞ እዚች ጋር ቦነስ የምታገኙበት ኦፕሽን ያልኳችሁን እሱን አሳያችኋለሁ። መጀመሪያ እንዴት አድርጋችሁ ነው ፔአውት የምታረጉት ወይም ደግሞ ዊዝድሮ የምታረጉት የሚለውን ነገር ላሳያችሁ።
እዚች ጋር የእንትኗ ምልክት አለች፣ የዋሌት ምልክት አለ፣ ወይም ደግሞ እዚህ ጋር ፔአውት የሚለውን ክሊክ ማድረግ ትችላላችሁ። ፔአውት ላይ ገባለሁ። እዚህ ጋር እንደምትመለከቱ ፔፓል አለ መጀመሪያ ላይ ማለት ነው። ከኢትዮጵያ ውጭ ያላችሁ ፔፓል መጠቀም ትችላላችሁ፣ ወይም ደግሞ ኢትዮጵያ ውስጥ ሆናችሁ ፔፓል የምትጠቀሙ ከሆነም ደግሞ በፔፓል ዊዝድሮ ማድረግ ትችላላችሁ ማለት ነው። ከ0.5 ጀምሮ እስከ $10 ድረስ በፔፓል ዊዝድሮ ማድረግ ትችላላችሁ። ሌላኛው ፔመንት ሜተድ ደግሞ ክሪፕቶ ከረንሲ ነው። ይሄ ማለት ያው ከዚህ በፊት ለክሪፕቶ ከረንሲ ማታውቁ ከሆነ ወይም ደግሞ የክሪፕቶ ኤክስቼንጅ ከሌላችሁ ከዚህ በፊት የሰራውላችሁ ቪዲዮ አለ። እሱም ቪዲዮ ተመልከቱት። ስለ ክሪፕቶ ከረንሲም ደግሞ አንዳንድ ነገሮችን እዛ ላይ ማግኘት ትችላላችሁ። አከፋፈቱንም እዛ ላይ ማየት ትችላላችሁ። አጠቃቀሙንም እዛ ላይ መመልከት ትችላላችሁ ማለት ነው። እዚህ ከላይ አስቀምጥላችኋለሁ። እዚህ ጋር ምንድነው የሚለው ላይት ኮይን አለ። በላይት ኮይን ዊዝድሮ የምታደርጉ ከሆነ ከ0.3 እስከ $5 ድረስ ዊዝድሮ ማድረግ ትችላላችሁ ማለት ነው። ኦኬ ወደ ታች ስክሮል ስናደርግ ደግሞ እዚህ ጋር ኢቴሪየም አለ። ከ$1 እስከ $10 ድረስ ዊዝድሮ ማድረግ ትችላላችሁ ማለት ነው። ወደ ታችም አሉ ዶጅ ኮይን አለ፣ ቢትኮይን አለ። እናንተ በፈለጋችሁት ዊዝድሮ ማድረግ ትችላላችሁ ማለት ነው። ፔአውት ላይ እነዚህ ኦፕሽኖች ናቸው ያሉት በክሪፕቶ ከረንሲ እና በፔፓል ማለት ነው። ከኢትዮጵያ ውጪም በኢትዮጵያ ውስጥም ያላችሁ በቀላሉ እነዚህ ፔመንት ሜተዶች መጠቀም ትችላላችሁ። ሌላኛው ደግሞ እዚች ጋር ቦነስ ታገኙበት ኦፕሽን ብያችሁ ነበር ቀደም። እዚህ ጋር ትገባላችሁ። እዚህ ጋር ከገባችሁ በኋላ ወደ ታች ስክሮል ታደርጉትና እዚህ ጋር የምታስገቡትን ኮድ ይጠይቃችኋል። ኮዱን እዛ ቴሌግራም ቻናሌ ላይ አስቀምጥላችኋለሁ ወይም ደግሞ እዚህ ስክሪን ላይ ማግኘት ትችላላችሁ። ኮዱን ስታስገቡ ለእናንተ የሚሰጣችሁ $1 አለ፣ እሱን መቀበል ትችላላችሁ ማለት ነው። በነፃ ማለት ነው። ቦነስ ነው። እዚህ ጋር እንደምትመለከቱት እንደዛ አድርጋችሁ መቀበል ትችላላችሁ። አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ።